እንዴት ናችሁ? ዛሬ በተለየ ቪዲዮ መጥቻለሁ። ዛሬ ሰንበት ነው። በተጨማሪ ደግሞ ሆሳዕና በአርያም ነው ማለት ነው። ከሰፈር ጀምረን እስከ ቤተ ክርስቲያን ድረስ ያለውን በመንገዳችን የሚያጋጥመን ነገር በብሎግ መልክ በድምጽ ላሰማችሁ ብዬ ነው። ውድ ቤተሰቦች ይህ የተለየ ቪዲዮ ነው እስከዛሬ ከምንሰራቸው ማለት ነው። አብራችን ቆዩ። የድምጽ ብሎጉ ተጀምሯል ማለት ነው። እንግዲህ እንደምታዩት ሰፈራችን ነው። ሰፈራችን አካባቢ ያለ ኮብል ነው። ወደ ቤተ ክርስቲያን ለመሄድ በዚህ ነው የምንጓዘው ማለት ነው። አረ በስማምኛ በጧት ተነስተን ሄዳን እንጂ እስካሁን ተኝታለች። እስኪ እየተጓዝን ነው። የምታዩት ሰፈራችን ነው። ውድ ቤተሰቦቼ እንዴት አገኛችሁት? ላስ ቬጋስ ትመስላለች። እዚህ ሆነን ነው እንግዲህ ለእናንተ የምናደርስላችሁ። እየተጓዝን ነው። እስኪ አብራችሁን ተጓዙ። እንዴት አያችሁት? ለማንኛውም ይሄ ሰፈር እናንተ አካባቢ እንደዚህ አይነት ሰፈር አለ እንዴ? እስኪ በኮሜንት አሳውቁን። ባይዘዌ ጠዋት 12 ሰዓት አካባቢ ነው። 1 ሰዓት ከምናምን ነው፣ ግን ቀን ነው በጣም የሚመስለው። እኔ ገርሞኛል በጣም። እንፍጠን እየፈጠንን ነው። ጀለስ ምንድነው ተሸክማ? እስኪ እየሄድን ነው። ይሄ ኮንዶሚኒየም ሰፈር ይባላል። እኛ ከተማ ያለ የኮንዶሚኒየም ሰፈር ነው ማለት ነው። ኪቢያድ ሰፈር ይባላል። ወይም እናንተ አካባቢ ያለ እንደዚህ አይነት ሰፈር ወደ ቤተሰቦች እና በድጋሚ እንኳን አደረሳችሁ። ዛሬ ሆሳዕና በአርያም ነው ማለት ነው። መላው ክርስቲያኖች ይህን በዓል የምታከብሩት ማለት ነው። እየሄድን ነው አሁን። እስኪ በፍጥነት እስኪ እንፍጠን። ምንድነው አንፈጥንም እንዴ? ተሎ አንደርስም? ምንድነው መንገዱ እንደዚህ ያዛ? ዛሬ በጠዋት እያድን ነው ጀለሶች፣ እየተጓዝን ነው። ቤተክርስቲያን እስክደርስ እኔ ራሱ በጣም ደክሞኛል። በስመ አብ አንደርስም እንዴ? መሸኮት ስንጓዝ ምንድን ነው ነገሩ? አዎ እየደረስን ነው። ይሄ እንግዲህ ቤተክርስቲያን አካባቢ ልንደርስ አካባቢ ሰፋ ያለ ሜዳ አለ። ይሄ በነገራችን ላይ ገበያ ማዕከል ነው። የምታዩት ሰፊው ቢጫው ቀለም ማለት ነው ገበያ ማዕከል ነው። ጀለሶች ፍየል ምናምን እዚህ ጋር በጠዋቱ እንዴት ነው ድዳቸውን እያሰጡ ነው እንዴ? እኛ ቤተክርስቲያን እንሄዳለን። ሰው እንደምታዩት ወደ ቤተክርስቲያን እየሄደ ነው ማለት ነው። ያያችሁ ነው። እዚህ ጋር ያለው ሰው በጠቅላላ ቤተክርስቲያን የሚጓዝ ሰው ነው። እንደኛ የምታዩት ሸቀጣ ሸቀጥ መሸጫ ነው እኛ ከተማ ማለት ነው። ቅዳሜና ማክሰኞ ነው የገበያ ቀን። ገዛ ቀን ተዘርግቶ በጣም ደመቅ ያለ ሰፈር ነው ይሄ ማለት ነው። የምታዩት በጣም የሚገርም ሱቅ ነው የሚመስለው። በገበያ ቀን እዚህ ጋር ብትመጡ በስመ አብ የሰው ብዛት የሚገርም ነው። እየተጓዝን ነው። እስኪ እንፍጠን። በስመ አብ አንደርስም። ምንድን ነው እንደዚህ እንደ ዛሬ መንገድ አዝጎኝ አያውቅም። ለእናንተ ላሳያችሁ ብዬ ነው እንጂ ባይዙ በባጃጅ ነው በ5 ደቂቃ ነው ከችም ነው ቤተክርስቲያን ድረስ የሚመለስ ሰውም እያያችሁ ነው እንደምታዩት። በስመ አብ ደከመኝ። እናንተ አልደከማችሁም እንዴ? ኧረ በስመ አብ እንደዚህ አይነት ቪዲዮ መስራት በጣም የሚያዝገው ወገን። ተቀምጦ ስለ አርቲስቶች ማውራት አይሻልም እንዴ? የድምጽ ብሎግ ደግሞ አልተለመደም። እስኪ እየሄድን ነው ወደ ቤተክርስቲያን። ኦኬ እዚህ ጋር እንደምታዩት ወጣት ጋር የሚገባውን ዘንባባ ቀለበት እየሰሩ ነው እንዳያችሁት። ቤተክርስቲያን አካባቢ ልንደርስ ነው። እሺ ሰው ግርግር በጣም አለ። ወደ ቤተክርስቲያን ጋር እየደረስን ነው። ሰው በየቦታው በየብሎክ ቆሞ የዘንባባ ቀለበት እየሰራ ነው። ዋው ይሁላ ሰው ቤተክርስቲያን ደርሶ እየተመለሰ ያለ፣ ግማሹ እንደኛ እየሄደ ያለ ነው። በሌሊት ነው ነገራችን ላይ ሰው ቤተክርስቲያን የሚሄደው። በስመ አብ ሰው አያችሁት? ከቦ ያለው እዚህ ጋር ምንድነው ዘንባባ ቀለበት እያሰሩ ነው። ሌላ ምንም ነገር ደግሞ ያለ እንዳይመስላችሁ። አያችኋ? ምንድን እንደዚህ ፊት ጋር አይከሉም እንዴ? አረ ክሉ ፕሊዝ። አረ በስመ አብ እስኪ ሰዎች እዚህ ጋር ዋይ ሰው በጣም ብዙ ሰው እየሄደ ነው። ባይዚ ካሜራ ብዙም እንዳይታይ አድርጌ ደበቅ አድርጌ የቀረጽኩኝ ነው። በጣም ብዙ ሰው ነው ያለ። እንደዚህ አይነት እንደዚህ ሰንበት ነው። በዛ ላይ ደግሞ እንደዚህ ተደራቢ በዓል ሲሆን ቤተክርስቲያን መግቢያ አካባቢ ነው ነገር ባይዘው እና እንዳልኳችሁ ከብዙ ድካም በኋላ ቤተክርስቲያን ገብተናል፣ ደርሰናል። ያው ሰው እያያችሁት ነው። በጣም ብዙ ሰው ነው ያለው። ሰላም ለማለት ለእናንተ ካሜራ ጋር አሳያችሁም እንጂ በጣም ብዙ ነገር መቆራረጥ ያወጣሁት አልመቼ ብሎ ሰው ብዛት ማለት ነው። ቤተክርስቲያኑ እንደዚህ ገብተናል። ሰፋ ያለ በጣም ሰፊ ነው። በካሜራ እንደምታዩት አይደለም፣ ትልቅ ነው። ቤተክርስቲያን ነው የአዲስ በግሬደር ታርቶ ነው በቅርቡ። ለዛ ነው እንደዚህ አዋራ ሆኖ ያለ ገብተናል። እንዳጋጣሚ ቤተክርስቲያን ስንገባ ለቅሶ አገኘንና ብዙም አልተመቸንም ለመቅረጽ። ለቅሶ ነበር። ከለቅሶ እንደጨረስን ያው እንደዚህ ቤተክርስቲያን ትንሽ ላሳያችሁ ብዬ ነው። ብዙም እንደዚህ ቀድሞ አልተመቸኝም። እስኪ በትንሹም ቢሆን ቤተክርስቲያን ደርሰን ትንሽ ቆይተን አሁንም የቀረጹት ነገር ይመስላል። የሰንበት ተማሪዎች ደግሞ እንደዚህ ዝማሬ ሲዘምሩ አይቼ እስኪ ላሳያችሁ ብዬ ነው። እስኪ በትንሽ ብዙም አሪፍ ነበረ፣ ግን ብዙም አልቀረጹም፣ አልተመቸኝም ነበረ። እንዴት አያችሁ እናንተ አካባቢ እንደዚህ ነገር አለ? እንዴት ነው የሰንበት ተማሪዎች ሆሳዕና በአርያም እንደዚህ ነው የሚያከብሩት? በመጨረሻም ጨርሰን ወጣን። ይኸው ዘንባባ ተቀብለናል። ልንሰራ ነው ቤታችን ሂደን ትንሽ እየጨፌም ይዘናል ማለት ነው። ቤተሰብ መልካም በዓል ይሁንላችሁ። አመሰግናለሁ። ሰብስክራይብ አድርጉ።